ግን ደግሞ የበረከት እናት አለች። እሷን ሊያቅፋት ሲፈልግ እሷ ግን በድንጋይ ታሯሩጧለች። ቆይ ከዚህ በላይ ምን አይነት ህመም አለ? እባክሽን ማዘሯ ልጅሽ በረከት ልትረጁ ሞክሪ። አሁን ወደ ቤትሽ ትሄጃለሽ አትሄጂም? አይ ሴት ከንቱ! ይሄኔ እኮ ከዛ ከበረከት ፍቅር ይዞች ነው ከቀድም ጀመረሽ በረከት በረከት የምትይው። ኧረ ማዘሯ ነይ ወደ ቤትሽ ሂጂ። አሁን እዛ ሄደሽ ህይወትሽን ለማበላሸት አትሞክሪ። ተነሽና ሂጂ። እሺ በቃ ሄዳለሁ፣ ወደ ቤት እመለሳለሁ። ግን ደግሞ ወደ ቤት የምመለሰው ታሪክሽ እንደምታጫውችኝ ቃል ከገባሽልኝ። የምን ታሪክ? አሁን የጀመርሽልኝ ነው። አንድ ችግር ለማሸነፍ ብለሽ ሌላ ችግር ውስጥ እንዴት እንደገባሽ ማወቅ ፈልጋለሁ። ከየት ነው የመጣሽብኝ አንቺ ደግሞ? ጥፊያውን ከፊቴ። እሺ በቃ ልብሴን ቀይሬ ሽቴን አጥፋፍቼ እመጣለሁ። እሺ ተስማምተናል። በቃ እንዴ ከየት ነው ያመጡብኝ? እችን እባካችሁ። ቆይ ምንድነው 10 ጊዜ የምትደውይው? ፍቅር ከቤቴ ጠዋት ይወጣልኝ እና ምንድነው? ዴቭን የት እንዳየሁት አታውቂም? የት አየሹ? ሆቴል ከአደይ ጋር አብረው ነበር ያደሩት። ምን? አዎ ፍቅር፣ እነኚህ ልጆች ወዳልሆነ ነገር ውስጥ እየገቡ ነው። ወዳልሆነ ነገር ውስጥ እየገቡ ነው ማለት ምን ማለት ነው? አደይ መቼም አታደርገው። ግልጽ እኮ ነው። አታምኚኝም እንዴ ፍቅር? አንድ ላይ አይቻቸዋለሁ፣ ያውም በአይኔ በብረቱ። ዴቭና አደይን አንድ ላይ ነው ያየኋቸው። ዴቪ ምን ፈለጋችሁ? ዴቪ ጠፍታ ነው። ጓደኛሽን ጠይቄት። አታስመስይ እሺ? ብላችሁ ደግሞ እናንተ ገጠማችሁ። ስታስጠሉ ብታዩ። ምን አለ እስቲ ለደህና ነገር እንኳን እንደዚህ ብትሰባሰቡ። ዴቭ ተባረኪ ልጅ ተባረኪ። አንቺ ባትኖሪ ኖሮ ምን ይወጣኝ ነበር? እኔ የምልሽ እንደው እስከ ዛሬ ሳላይሽ። ሰው ቤት ነው የምሰራው። ብዙ ጊዜን ስራ ላይ ነው ማሳልፈው። ጎበዝ ልጅ። እኔ ሴት ልጅ እንደዚህ ጎበዝ ስትሆን ደስ ይለኛል። እና ታዲያ አሁን ለእኔ ብለሽ ስራ አስፈታሽ አይደል? አይ ዛሬ እንኳን ስራ የለም፣ ስራ አቁሜያለሁ። ምን ተማምነሽ አቆምሽ? ሌላ ነገር እያሰብን ነው። ፍቅረኛ አለሽ? አይ ማለቴ አዎ። ትወጂዋለሽ? አዎ። ባልወደውማ ለምን አብሬ ይሆናለሁ? ጥሩ። ዋናው የምትፈልጊው ሰው መሆኑ ነው። ግን ልጄ አንድ ነገር ልንገርሽ። እሺ። እየወደደሽ ወደ የትም ስፍራ አትሂጂ። በፍቅራችሁ ላይ ሌላ ችግር አታምጪ። አልገባኝም። ብትጣሉ ሴቶች ልጆች የምትወስኑት ውሳኔ ይህ ልጅ ነው። በደንብ አስቢበት። ከአንቺ በጣም ትልልቅ የሆኑ ሰዎችን በደንብ ቁጭ ብለሽ አማክሪ። እሺ አባባ። ደግሞ አምጥተሽ አስተዋውቂኝ፣ እኔም ልመረቃችሁ። እሺ። ግን አባባ። ምን ልጄ? እንደዚህ ነፃነት ካለ ታዲያ ለምንድን ነው የኪንጎና የቅምጥልን ፍቅር የሚከለክሏቸው? የእሷና እንጂ አንድ አይደለም። እንዴት? ኪንጎ ለቅምጥል አይሆናትም። ከበፊቱም እሷ እንጂ ኪንጎ ለቅምጥል አይሆናትም። በዚህ መሀል ልጄን አሳልፌ ብሰጠው መጫወቻ ነው የሚያደርጋት። እኔ ኪንጎን አውቀዋለሁ አባባ። ጥሩ ስነ ምግባር ያለው ልጅ ነው። አይመስለኝም። አሁን እሱን ተከትላ መሄዷ ምን ማለቷ ነው? እሷ ከወደደች ታዲያ ምን ይባላል አባባ? መፍቀዱ ይሻላል አይሻልም? ምንድን ነው? ምንም ችግር የለብኝም አሹ። ደግሞ በጣም ትክክለኛ ነገር ነው የተናገርኩት። ዴቭ በእሷ ምክንያት መጨነቅ የለበትም። መጨነቅ ካለበት በደንብ ተጨንቆ ነገሮቹን ያስተካክላል። አንቺ በሰው ፍቅር ጣልቃ መግባት የለብሽም። ይኸውልሽ ደግሞ ከአደይ ጋር ተካሮ ገባለሁ የምትይ ሆኖ ጠብሽ ከኔ ጋር ነው። አሹ ደግሞ ለሁሉም ሰው እንደተቆረቆርክ እኔ ነው ፍሩት አዲስ ነገር አለ? ብዙ አዲስ ነገር አለ። ገና ደግሞ ከዚህ በኋላ ብዙ አዲስ ነገሮች ይኖራሉ። ቆይ አደይ ሄዳ ነው? እስካሁን አልመጣችም። አባባ ጋር ነው ያለችው። አንቺም ስትሄጂ በዛው ጎራ ብለሽ ያችሁ። እሺ
ቤኪ ወይ አባትን ታውቀዋለህ እንዴ? አይ ምን ነው? ለምን ጠይቅሽ? የእናት ችግር ከአባት ጋር ይመስለኛል። እንዴት? አባቴ እኮ ሞቷል። ሰው ከሞተ ሰው ጋር ምንም አይነት ችግር ቢኖርበት እንዴት ያብዳል? አላውቅም፣ ግን ደግሞ አባትን ባወራው በጣም ደስ ይለኛል። ምን ነክቶሻል ሊሊ? አባቴ እኮ ሞቷል። አይ እንደዛ እንኳን አይመስለኝም። ቆይ እንዴት? እሱንም አልገባኝም። ቆይ ስመልስ ሁሉም ነገር እነግርሃለሁ። እሺ፣ ግን እባክሽ ራስሽን ጠብቂ። እናቴ እንደዚህ አትዳፈሪያት። የሆነ ነገር ብትሆኝ ቢጸጸቱን አልችለውም። እሺ ምንም ችግር የለውም፣ አንተ አታስብ። አዴ ቆይ ጠፍተሽ ነው? ምን ነው አደይ፣ ችግር አለ እንዴ? ምን ነው አደይ? አባባ ተናገሩሽ እንዴ? አይ እሳቸው አይደሉ። ታዲያ ማን ነው? ዴቭም እኮ እዚህ መጥቶ ነበረ። ችግር አለ እንዴ አደይ? አዎ ለልዬ በጣም ፈርቻለሁ። ዴቭ ልቡ ሳይቀየር አይቀርም። ልቡ ሳይቀየር ማለት አልገባኝም። ቆይ እንዴት? ልክ እንደ ኢላ አልገባኝም። ዴቭ ለምንድን ነው በአደይ ላይ ልቡ ሊቀየር እንደነበረ አደይ እየፈራች ያለችው? ዴቭ አሁን ላይ ለቤተሰቦቿ አለመናገሩ አደይን አስፈርቷታል። ባቡሬ በእነሱ መሀል አትግቢ፣ እነሱ ነገሮቻቸውን ይፍቱ ባላት ሰዓት ላይ የኔ ነገር እሷን እንዲገጥማት አልፈልግም። አደይ የኔ ጣፋንታ እንድታየውም እንድትለውም እንድታስበውም አልፈልግም። እኔ ዴቭን አናግረዋለሁ ትላለች። በዚህ ሰዓት ላይ አደይ በጣም ውጥንቅጥ ውስጥ ናት ያለችው። እሱ ምንም አያደርገኝም ብላ ነበረ እንትን ያለችው። ነገር ግን አሁን ላይ እሱ እንዴት ለቤተሰቦቹ አለመናገሩ ለአደይ ሰላሟን ነስቶታል። ይሄን ሁሉ ደግሞ እያደረገች ያለችው ሄሮት ናት። ሄሮት ታጠገቡ ራቂ፣ ለቤተሰቦቹ ምን ብሎ እንደሚናገር ግራ ተጋብቶት፣ አሁን አንቺ በሱ ዘንድ ሆነሽ ሌላ ነገር አታስቢ ትላታለች። የአደይ አባት ለሀብት ብሎ እንግዲህ እነ ዳይመንድ ወደዛ ሰፈር መምጣታቸውን ሲያቅ እንዴት ለእኔ መተት የምትናገር አንተ ዘዋጋቸውን አሰጣቸውም እያለ እንግዲህ እንትን ይላል። ዴቭ ወደ ቤት በተመለሰ ሰዓት ላይ ማዘር ከኋላ ምንድነው ስልክ ማታነሳላት? ማናትህ ደውላ ነበር እነግርሻለሁ እያለ ለነገሬ ፈቃደኛ አይደለም እያለ ትላታለች። በዛን ሰዓት ላይ ሮማን ትመጣና ሮማን ምን ሆነሽ ነው ትላለች። ሮማን እዚህ ለመስራት ወስናለች። አደይ ሲላት አደይ አሁን በኋላ እዚህ መስራት አትፈልግም። በጣም ጥሩ ይላል። ውስጡ በጣም ደስ ይለዋል። አደይ አሁን ሰዓት ላይ እዚህ አለመምጣቷ ለዴቭ የተመቸ ቢሆንም ነገር ግን ሂሩት እናንተና ሊያስቀምጧት እንደማይችሉ ራሱ ጠንቅቆ ያውቀዋል። አሁን ታዲያ የት ናት ያለችው? በምንድን ነው የማትመጣው ሲላት እዚህ መስራት አትፈልግም። አደይም የሷ የሆነ ስራ ያስፈልጋታል። በዚህ ሰዓት ላይ እንግዲህ ሮማን አደይ የት ናት ብሎ ዴቭ ሲጠይቃት ዲሊጋ ናት። ዲሊጋ ከደለች ደግሞ አባባ ጋ ናት ትላለች። ቆይ እሺ አባባ ደግሞ ማን ናቸው ይላታል። አባባ የቅምጥል አባት ናቸው ትላለች። በቃ መጣሁ ጠብቁኝ ብሎ ላሽ ይላል። በዛን ሰዓት ላይ ነበረ እንግዲህ የእንትና እናት ወደዛ ከች እያለች የነበረችው ማለት ነው። ሮማንና አሹ ተቃቅፈው ደስታቸውን ሲያከብሩ ሰይጣኗ ፍቅር ከች ትላለች። ሰይጣኗ እንግዲህ ምን እየሰራችሁ ነው? ቆይ እናንተ ስራችሁን እኮ ዘነጋችሁት። ምንድነው አላማቸው ትላቸዋለች። ኧረ እኛ ምንም አላማ የለንም፣ ምንድነው እየሆንሽ ያለሽው ይላታል። የቅምጥል አባት ልጁ መጥፋቱ አሳስቦት ታሁን ትደውላለች ብሎ ግራ በተጋባ መልኩ እንግዲህ እየጠበቃት ይገኛል። እሷም ልትመጣ አልቻለችም። በዛን ሰዓት ላይ በሩ ይቆረቆራል። በሩ ሲኳኳ ማን ነው ብሎ ከብ ሲል ልጁ መስላው ነበረ እንደዛ ሲሆን፣ ነገር ግን ልጁ አልነበረችም።
ምነው ልጄ ምን ተፈጥሮ ነው ቢላትም አደይ ግን ኧረ ምንም እያለ መንተባተብ ጀመረች። የባቡሬ እናት ስላስፈራራቻት። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።